ባለስልጣናት ሴክተር ነበራቸው ሰርቲፊኬትስ እና ከአንድ ሺህ በላይ ስታርታፖችን የሚይዝ ካርታሲ የተለያዩ ኮርስ ያደረጉ ከዛ የሚወጡ ፕሮዳክቶች የነበሩበት ቦታ ነው። ያንን አይነት ባደረጉበት ወቅት አሳባዎች ሴክተር የተመሰረተው +5 ቢልዲንግ ነው። ብዙ ተሳካሪ ላይ ያደረገ ማለት ነው። ለምን ስታርታፖችን ማስተናገድ ይችላል። 4 ኤሪያዎች ላይ መካሮች ጋር ጤና፣ ግብርና፣ እንደገናም ደግሞ በትራንስፖርት በትምህርት እዚህ ላይ የአፕሊኬሽን ያላቸው ስታርታፖች አንደኛው ትኩረት አቅጣጫችን ነው ማለት ነው። ሁለተኛው ደግሞ ኤጀንቲክ ዩዝ ኬዝ የምንለው ነው። ሶስተኛው ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ የምንላቸው ለትምህርት የምናውላቸው እንደገና ለትሬኒንጎች እና ማን ሰርቭ የምናደርገው 3 ግሩፖች ነው ሲመጣ መጀመሪያ አይዲያ ስቴጅ ላይ ያሉ ሰዎች ሀሳብ ብቻ ያላቸው ግለሰቦችና ቡድኖች ናቸው። ሁለተኛው ደግሞ ፕሮቶታይፕ ያላቸው ሀሳብ ደግሞ ትንሽ ቢዝነስ ማሞክረው ነገር ግን ስላሽ ማድረግ የተቸገሩ ስራቸው ውስጥ ለማለት በናሽናል ሌቭል ኦንላይን ሬጅስተር እንዳደረጉ ኮል አውጥተን ነበረ። በዚህ መሰረት 1050 ነበረ አፕላይ ያደረጉት። እነዛን ኢቫሉዌት ለማድረግ እዚህ ጋር የምትመለከቷቸው ኢቫሉዌተሮች ነው የተጠቀምነው። 24 አካባቢ ናቸው። ከአዲስ አበባ ዩኒቨርሲቲ፣ ከአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ፣ እዚሁ ከዩ ኢንስቲትዩት እና ከፕራይቬት ሴክተር ደግሞ እንደነዛ ሁሉት ኢቫሉዌት ነው ስክሪን አድርገው ወደ ለመንግስት ማለት ነው። እዚህ የምናገኛቸው እነዚህ የተወሰነ ፍሎር አሁን የምንገኘው የሴንተሩ የመጀመሪያ ፍሎር ቦታ ዴዲኬት ያደረግነው የተገናችን አይነቶች ያላቸው ቴምብሮም ነው። ሰርቪስ ነው። በጣም ላይ የሚሰራቸው ምርምሮችን ነው። እንደምታውቁት ኤአይ ዋነኛው ዳታ ነው። ዳታ ላይ መስራት ይገኛል። ከዛ ውስጥ አንዱ ድምፅን ወደ ጽሁፍ ለመቀየር ይሰራል። እዚህ ላይ እንደምታዩት ወደ ሰዓት ነው። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛ ቀደም ብለን የጀመርናቸው ናቸው። አፋርኛ በቅርቡ የጀመርነው ወደ ቋንቋዎች ለመጨመር ማለት ነው። እንደምታዩት በጣም ጥሩ የሚባል ትልልቅ ሞዴሎችን ለማሰልጠን የሚያስችል ዳታ ማዘጋጀት ይችላል ማለት ነው። እዚህ በሚሰራቸው ባለሙያዎች ይህን ተጠቅመን የሚቀይሩ ሞዴሎች እንሰራለን ማለት ነው። እነዚህ አፕሊኬሽኖች ለምሳሌ ልናስገንዘራውን ታሰብ ነው የፍርድ ቤት ንግግርን ወደ ጽሁፍ እንዲቀይር አስተምሩ ወደ ያርገን ማለት ነው። ፍርድ ቤት እና መጀመሪያ ደረጃ ፍርድ ቤት አፕላይ አድርገን ነው የፍርድ ሂደቱን ተፋጣኝ እንዲሆን አድርገናል። በክልሎችም የሞከረ ላይ እናንተም በቅርቡ እንጀምራለን ብለን ያዝነው ማለት ነው። በምታገኙት የፍርድ ሂደቱን ቁጥር 30 50 80
ይህንን በሁለት ኮምፒውተር የሰራነው ይችላል ዲጋስ አማርኛ ለኦሮምኛ ተሰራ ማለት ነው። ሌላኛው ደግሞ አሁን በቅርቡ በስፋት ይዘዋል ያሉት ፕሮጀክት ካፖች አሉ። አሁን ከሳርቲፊኬት የሚመስሉ ማለት ነው። ስፔሲፊክ ኮስት የሚሰሩ ራሳቸው ዌብሳይት አድርገው የተለያዩ ዳታዎችን አስከናንበው በመጣስ የሚሰሩ እንደዚህ አይነት አፖች በጣም በስፋት ላይ ይዋል ይገኛሉ። እነዚህ አፖች ጉዳት ደግሞ አብሮ ምናልባት ሊሆኖች ሆነ አሁን ለምሳሌ ሀረር ላይ ችግሮች ለማና ማስናወራ በላይ ፕሮብሌም ይዛሉ እሱን በዛ ወይ ሶልቭ ነው ያሰብኩት ማለት ነው። ወደ ላይ የሚገኘው ዲጂታል ላይብረሪዎች ላይ ዳግማዊት እባላለሁ። ሽንኩርትና ወደ ስገጠል አካባቢም ሶፍትዌር ኤአይ ሪሌትድ የሆኑ መጽሐፎችን ኢንስቲትዩት ማሽላለ ነገር ግን ምናልባት ዲጂታል ላይብረሪ ተብሎ ለግል አካባቢ ብዙዎቻችን አሁን የሚያሳልፈው ከፍተኛ ስራ ሳለ አንድ ለማሳለፍ የምንመለከታት እዚሁ የተሰራችው የኤአይ ዲጂታል ላይብረሪ ሲስተማችን። የዲጂታል ላይብረሪ ሲስተም በጣም ለየት የሚያደርገው ኤአይ አሲስትድ መሆኑ ነው። ዩዘር መጠቀም የሚፈልግ ሰው ዩዘር ፓስወርድ አክሰስ አለው። አንድ መጽሐፍ ማንበብ የሚፈልግ ሰው ገብቶ ማንበብ ይችላል ማለት ነው። ከዛ ደግሞ ሪሌትድ የሆነ ቀጣይ ሰጀስት ያደርጋል ኤአይ ቱል። ከዚህ በተጨማሪ ደግሞ እነዚህ የምትመለከቶች መጽሐፍቶች ዳውንሎድ የሚደረጉ በሰብስክሪፕሽን የተገኙ በተጨማሪዎች መጽሐፍቶች ላይ ከሁለቱ ላይ ኤአይ ሪሌትድ የሆኑ መጽሐፍቶች አሉ። ወደዚህ ጠጋ ስንል ደግሞ እንግዲህ ተቋማችን የልማት ደሳው የምርምር ተቋም ነውና ለኢንተርናሽናል ቴሌቪዥን ምርምሮች አሉ ማለት ነው። ላይ 56 ላይ ማለት ነው። በጣም ሁል ጊዜ ምርምር ሲሰራ ምርምር ፕሮግራም ከፍ ስንል ደግሞ የምትመለከቷቸው መሰረቶች በፍሬም የተቀመጡት ኤምሲሲ ያገኛቸው የባለቤትነት ነበር። ይህ ደግሞ ተቋማችን በሁለት ግንባር ቀደም ለመሆን እየሰራ የሚገኝ ተቋም ነው። ስለዚህ ስኬል አፕ ማድረግ እንፈልጋለን። ሞዴሎቻችን ለኢትዮጵያ ብቻ ሳይሆኑ ለአፍሪካ እንዲሆኑ እንፈልጋለን ብሎ እንዳለን ማለት ነው። በዚህ እነዚህ ፓተንት ራይቶች የኛነታቸውን አስጠብቀው ስኬል አፕ ማድረግ ማለት ነው። ስማርት ዳ ፓወሪንስ መጋረጃ እነዚህ ከማት ላይ
የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ክቡር ገዛኢ አባስና የኦሮሚያ ጠቅላይ ፕሬዝዳንት እንዲሁም ክቡራን እንግዶቻችን እንኳን ለመጣችሁ የሌሎች ተቋማት ከፍተኛ የስራ ኃላፊዎች በዛሬው ዕለት እዚህ እንገናኝ ያደረገን ዋና ፕሮግራማችን በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት መካከል የትራንስክሪፕሽን ሲስተም ለማበልጸግ የሚደረግ የስራ ስምምነት ጉዳይ እውን ለማድረግ የፊርማ ስምምነት የምናደርግበት በመሆኑ በመንገዳችንም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የስራ እንቅስቃሴ ጉብኝት በማድረጋችን የአጠቃላይ ተቋሙ ገጽታ ለመቀየር ተደረገላችሁ ተስፋ አደርጋለሁ። ክቡራትና ክቡራን በማስቀጠል የሁለቱ ተቋማት ቴክኖሎጂ ኢትዮጵያ ወደምትፈልገው በአጭር ጊዜ ውስጥ መድረስ እንደሚቻል የሚያሳይ ስለሆነ በዚህ አጋጣሚ ዶክተር መኩንም ሌሎችን የስራ ባልደረቦች ለዚህ ስኬት እንኳን ደስ አላችሁ ልላችሁ እፈልጋለሁ። ያደረግነው ስነ ስርዓት ፍርድ ቤት የዳኝነት አገልግሎቱን ቀልጣፋ፣ ተደራሽና አማኝ እንዲሆን ለማድረግ ሪፎርም ፕሮግራሞችን ተግባራዊ እያደረግን ነው። በዚህ ውስጥ ባለፉት ዓመታት ችግር የፈጠረበት ቴክኖሎጂን ስንጠቀም ያሉት ተግዳሮቶች አሉ። ከዚህ ጋር ተያይዞ የጽሁፍን የንግግርን ወደ ጽሁፍ የሚቀይር ቴክኖሎጂ በኦሮሚያ ውስጥ ባለመመልሰሉ ባለጉዳዮች ለእንግልት ተዳርገው ነበር። ዳኞችም በአጭር ጊዜ ውስጥ ውሳኔ ለመስጠት ሲቸገሩበት ነበር። ይህንም ቀልጣፋ፣ ተደራሽና እንዲሁም ኢትዮጵያ በ2030 ውስጥ መድረስ የምትፈልገው ዲጂታል ኢትዮጵያ ለመገንባት የሚደረገው ጉዞ ለማቀላጠፍ እንደ ፍርድ ቤት ደግሞ በ22 በፐርነስ ፕሮጀክት ለማድረግ የሚያደርገው ጉዞ የሚያሳካል በመሆኑ ዛሬ በጣም ደስ ብሎኛል። ያተደረገልን ተባባሪና ውይይት በራሴና በጠቅላይ ፍርድ ቤት ማህበረሰብ ስም ደግሜ ላመሰግናለሁ። የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡራን የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አመራሮች፣ የአርቲፊሻል ኢንተለጀንስ ከፍተኛ አመራሮች ለዚህ ፊርማ መሰላችሁ ማለት ፈልጋለሁ። አንዱና ትልቁ ፒላር ብለን ስራ የጀመርነው የናቹራል ላንጉዌጅ ፕሮሰሲንግ የሚባለው የዓለምኛ ቋንቋዎችን ማሽን ከማስተማር አንጻር 5 ቋንቋዎች ላይ የሚሰራ ነገር ነው። አማርኛ፣ ኦሮሞ፣ ትግርኛ፣ ሶማሊኛ እና አፋር ላይ የሚሰራ ነገር ነው። በዚህ መሰረት በአማርኛ ያው በጠቅላይ ፍርድ ቤት ላይ አሁን እየተጠቀምን ያለ ነው። ሌሎችም በሐረር፣ ድሬዳዋና አፋን ኦሮሞ በጠቅላይ ፍርድ ቤት ላይ መጠቀም ስንጀምር እንግዲህ በፕሬዝዳንት እንደገለጹት ብዙ ችግሮችን እንደሚፈታ አርቲፊሻል ኢንተለጀንስ እንግዲህ የሰው ልጅን ህይወት ያሻሽላል። በተለይ የህዝባችን ችግር በሎ ኢንፎርስመንቱ፣ በአገልግሎት ዘርፉ፣ በተለይ ደግሞ እንደዚህ በፍርድ ቤቶች ላይ ችግሩን የምታውቁት እናንተ ናችሁ በብዛት። ነገር ግን አጠቃላይ የሰው ልጅ የህዝባችን እንግልት ጊዜ የመፍጀት ነገሮችን አርቲፊሻል ኢንተለጀንስ በመጠቀም በተለይ ትራንስክሪፕሽን አንዱና ትልቁ ነው እና ይህንን እንግዲህ ከፍተኛ አመራር ቁርጠኝነት አሳይቶ ወደዚህ ስራ ገብቼ የህዝቤን ችግር ልፍታ ብሎ መጀመሩ ትልቅ ነገር ነው። ሌሎችንም እንግዲህ ስራዎች አርቲፊሻል ኢንተለጀንስ ውጤቶችን ለፍርድ ቤት የሚጠቅሙ ስራዎችን አብረን በመተጋገዝ የህዝባችን እርካታ በመጨመር ህዝባችን ጠቅላይ ፍርድ ቤት ሄጄ ወደ ተገንብዬ በዚህ ሰዓት ደቂቃ ውስጥ አገልግሎት አግኝቼ ተመለስኩ ብሎ ጠቅላይ ፍርድ ቤትን የሚያመሰግንበት ጊዜ ቅርብ እንደሚሆን በሁለታችንም ተቋም ቁርጠኛ ሰጥተን ስራውን እንዲሆን ካደረግ ይህ ነገር እውን የሚያደርግበት ጊዜ ነው። ይህንን ስለተቀበላችሁ አብሮ ለመስራት ስለወሰናችሁ እጅግ አመሰግናለሁ። ፕሬዝዳንቱ ግን በጣም እጅግ አመሰግናለሁ። ይህንን ሰርተን ወደ ስራ በመግባት ቁርጠኛ ነው። በእኛ በኩል ኤአይ ለሁሉም በሚለው አርቲፊሻል ኢንተለጀንስ ስለዚህ ስራችን ስለሆነ እናግዛለን። በተቀመጠው አግባብ መሰረት እናሳክባለን።
Duraan dursee tajaajila ejensi warfeeree hojiiwwan hojjetamaa jiran daawwachiisanii jiru. Dhugaatti hojiin asitti hojjetamaa jiru abdiin biyya keenyaa bor eessa hundeessinan jedhu dhugoomsuun akka danda'amu kan nutti agarsiisedha. Waggoota 5 keessatti bakka kana geenyedha taana. Waggoota 4 keessatti immoo eessa ga'uu akka danda'e tilmaamuu danda'ama. Kanaaf dhugumatti abdiin biyya keenyaa gara amansiisaatti jijjiiramuu isaa ifatti arginee jirra. Waa baay'ee kan daawwanne itti gammannee jirra. Waan daawwanne keessatti har'a guyyaa mallattoo waliigalteen yaa'ii wajjin mallatteessaa jirru maashina sagalee waraabee gara barreeffamatti jijjiiruu danda'u siistama kan deebi'uu gochuudhaaf waliigaltee irra geenyee jirra. Akkuma beekamu manni waliigala Oromiyaa ergama heeraaf labsiiwwan adda addaatiin kennamu tajaajila abbaa seerummaa qulqulluu siyaasaa qaqqabamaa gochuudhaaf riifoormii adda addaa hojiirra oolchaa akka jirru beekamaa. Waraabame yeroo gabaabaa keessatti barreeffamatti jijjiiramee dhiyaachuu dhabuudhaan haqni yeroo gabaabaa keessatti kennuu irratti akkuma akka ture beekamaa. Keessatti sagalee ragaa waraabamni sirriitti yeroo tokko immoo waraabamee ka'e arga ragaan deemee ka'e badeera jedhama. Kanaaf akka haaraatti ragaa dhaqanii barbaadanii ragaa dhaqabuutti eessa deemamaa jechuudha. Gaba biraatiin immoo ragaa dhumti waraabame sirriin gara hin galle yeroo gabaabaa keessatti gara hin galle jechuudhaan abbootiin dhimmaa deddeebi'aa akka turan beekamaadha. Kana yeroo ammaa rakkoon kun fuudhaaf AI'n hojiin hojjetaa jiru keessaa tokko afaanota adda addaa jechaan jiru kana barreeffamatti jijjiiranii yeroo gabaabaa keessatti dhiyeessuu akka danda'amu arginee jirra. Kan afaan Amaariffaatiin jiru warra federaalaatti wajjin hojjetamaa jiru jira. Kan keenya immoo afaan hojii afaan Oromoo waanta ta'eef afaan Oromoo jecha ragaa waraabamus ta'e guutumaan guutuutti daddachii waan inni geggeessu kan waraabanii achumatti daqiiqaa muraasa keessatti barreeffamatti jijjiiramee wal qabata waan ta'eef harkifannaa murtii wajjiniin jiru kan hambisuu fi komiiwwan abbootiin dhimmaa ragaa wajjiniin falmii wajjinii wal qabsiisanii kaasan hiikuu danda'a waan ta'eef hojiin walii mallatteessuu guyyaa hadhaa geggeessine kuni waggaa tokko keessatti xumuramee gara hojiitti galuu dandeenya waan ta'eef baay'ee nutti tolee jira. Wanni jecha ragaa waraabame kana gara barreeffamatti jijjiiranu sagalee dhaggeeffatanii barreeffamatti jijjiiru. Kun gurra jalaatti miidhaa geessaa akka turee fi komii baay'ee ture jechuudha. Kana qofaa miti yeroo barreeffamee dhiyaatullee akkuma sila kaase keessaa hin badee jedhamee barreeffamatti jijjiiruudhaaf yeroo dhabamutu jira waan ta'eef kun rakkoo kana hunda hiikuu waan danda'uuf waliigalteen guyyaa dhaabarree walii mallatteessine sirna haqaa kan keenya gara fuuldureetti guutuu keessatti